አቡ ዘርን ያክል ትልቅ ሰው አቡ ዘርን ያክል አላህን የሚፈራ ባሪያ አቡ ዘርን ያክል ለሰዎች ሞዴል መሆን የሚችል ታላቅ ሰሃባ ተሳሳተ። በቃ ሰውነት የሆነ ባህሪ ተሳስቶ ቢላልን ዘለፈ። የቢላልን ክብር ነካ፣ አነወረው። ቢላልን በጥቁርነቱ አዋረደው። አንተ እዛች የጥቁር ሴት ልጅ ብሎ ሲያነወረው ቢላልን ያክል ሰሃባ አስቡት። አቡ ዘር በዚህ ቢላል ያ ውርደት ቢላል ተሰማው እንደሰው ሐዘነ፣ ልቡ ተነካ። ሄዶ ለነብዩ ነው ክስ ያቀረበ። ያ ረሱላህ እንዲህ አድርጎ እኮ አባዘር ሰለላሁ ዐለይሂ ወሰለም እንዲህ አድርጎ አዋረደኝ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አቡ ዘርን ያክል ምስክርነት እኮ የሰጡለት ሱሐባ ነው። ረሱል ሰለላሁ ዐለይሂ ወሰለም ከምድር በላይ ከሰማይ በታች እንደ አቡ ዘር አይነት እውነተኛ ሰው የታላየችም ያሉት ሱሐባ ረሱል ሰለላሁ ዐለይሂ ወሰለም አቡ ዘር ነብዩ ሰለላሁ ዐለይሂ ወሰለም አቢድ ተቀይለው ግን እንደማይሆን የነገሩት ኢማራን ብቻ ነው። ኢማራ ሲጠይቃቸው መሪነትን ሲጠይቃቸው አቡ ዘር አንተ ለሁለት ሰው እንኳን መሪ መሆን አትችልም፣ አትመኛት አሉት። ኢንሃ አማና ኢንሃ ኽዝይ ወነዳማ የውም القيامة አባ ዘር ነው ያሉት። አማና ነው ስልጣን፣ መሪነት አማና ነው። ነገ የውም القيامة ነዳማ ኺዝ ጸጸትና ውርደት ነው ይዞብን የሚመጣው፣ አትመኛት አሉት። ለዛ ተከለክም አንተ አባ ዘር በሰራው ስራ ቢላልን እንደ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? አባዘር ያ አባዘር انك من فيك جاهليه ነው የጃሂሊያ የመሐይማን አስተሳሰብ ያለቀቀ ከውስጥ ያልወጣል ሰው ነህ። አሁንም በዛ በመሐይማኖቹ ዘመን በጃሂሊያ ዘመን ውስጥ ምትኖር ሰው ነህ ያሉት ረሱል ሰለላሁ ዐለይሂ ወሰለም። والله ይላል አቡ ዘር الغفاري ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ከሚሉኝ በዛ በጃሂሊያ ዘመን ማንነት ያለቀቀ ያልወጣል ሰው ነው ብለው ከሚሉኝ ምን አለ ከዛ በፊት እስልምናን ባልተቀበልኩ ብዬ ተመኘሁ ይላል ረዲየላሁ ዐንሁ። ግን የሚገርመው ባህሪያቸው ደግሞ ይሄ ነው። ቶሎ ይለወጣሉ፣ ቶሎ ይቀየራሉ፣ ነገሮችን ቶሎ ያዝ። ቀጥታ ወደ ማን ሄደው? ወደ ሰይድና ቢላል ኢብኑ ረባህ ረዲየላሁ ዐንሁ። ቢላል ፊት ሄዶ መሬት ላይ ነው የወደቀው። ጉንጩን መሬት ላይ አስቀምጦ ዱስ አለያ ቢላል ነው ያለው። እርግጠኛ ነው ያለው እቺን ፊትን በከለሯ ክብር የተሰማትን አንተም ጥቁር በመሆን አነውራ የኔ ቅላትና ምንጭነት ክብር ተሰምቷት ያነወረችኝ ፊትን እርግጣት አዋርዳት ነበር ያለው። ዱስ አለያ ቢላል ቢላልስ ያን ማድረግ ይችላል ረዲየላሁ ዐንሁ? ያንን ማድረግ የሚችል ልብ አላችሁ? የለም። ቁም ያ አባዘር ተነሳ አቡ ዘር والله ለአላህ ስጁድ የወረደችን ግንባር የሚረግጥ እግር የለኝም፣ ይልቅ ተነስና አውፍ እንባባል ብለው እያለቀሱ ተቃቀፉ ይባላል። ምን ፈልገው ነው አባዘር? ይሄው ነው